በቀላሉ when writing a code use what በተቻለ መጠን high priority ነው ያሰባችሁት ካለ you try to use the parentheses. Then when writing a code keep mathematical expression simple enough they are what easy to understand. በቃ ኮምፕሌክስ ማድረግ አስፈላጊ አይደለም. Then break long series of mathematical operation up to make more clear እንዲሆኑ ዲቫይድ ማድረግ. So በዚህ ጊዜ ታይፕ የሚል ቅድም ወይም ዳታ ታይፕ የሚል ነገር አውርቻችሁ ነበር። የምትጽፉት ፕሮግራም ወይም ቫሪያብላችሁ የራሱ የሆነ ታይፕ አለው. So what does mean type የሚለውን what does type mean in computer science and programming data type የሚባለው ብዙ ዳታ ታይፕ ነው. Simply type ይባላል is the classification of data which tells the compiler or the interpreter how the programmer intended to use that data. What does it mean? If I write here is data b, if I give like 65, then የዳታ የሚባለው ቫሪያብል ዳታ ታይፑ የያዘው ዳታ ታይፕ እንደማለት ነው። ስንት ነው የያዘው? 65 ደግሞ ወደ ኢንቲጀር ነው። then ምናልባት 65.5 ባደረግ ወደ ፍሎት ሄደ because ዴሲማል ቫልዩ ፍራክሽናል ቫልዩ ስለያዘ then ይሄንን አይደንቲፋይ የሚያደርግበት ሚንስ ነው ዳታ ታይፕ የሚባለው። እነዚህ ኒውሜሪክ የሚባሉ ታይፖች መካከል በፓይተን ወይም ሌሎች ፕሮግራሚንግ ላንጉጆች አሉ the whole numbers are represented using the integer like int short የሚባሉ ታይፖች አሉ. then the numbers that can be fractional part አለው which means represent as እንደምንቀድም ብያችኋለሁ floating point ወይም float ይባላል. then ሁለተኛው ሌሎችም የአዘር ኒውሜሪክ ቫልዩ አሉ like complex number ወይም long integer then double የሚባሉ እሱም as ቢግ ኮንሰርን አለ. string አለ ሌላ string is a sequence of character then ምን አደረጋችሁ hello ስትሉት it's a combination of character like it contains 5 character then ምን አለ this one is a single እንዳትረሱ single ቢሆንም ይሄም string ነው። ሌላው if that is a number and you put it under a quote it will be treated as a string ማለት ነው። ይሄን ሚስቴክ እንዳሰሩ አንድ እዚህ ጋር በዚህ ጊዜ ምንድነው yes we know that one is a number but since it's put under a quote the compiler will understand one as what as a number again ይሄም እንደ መደመር ሳይሆን እንደ string ነው። okay maybe let me give you an example then ከዚህ ፕሮግራም በኋላ በዚህ in python ከዚህ በፊት የጻፍኩትን ፕሮግራም ረን እንዳያደርግ ማለት እንዳላየው ኦልሬዲ ስላልኩት ምን ስለሆነ በቃ ከዚህ በፊት የሰራሁትን ፕሮግራም አውትፑቱን እንዳያሳይ ከፈለኩ 3 ኮት ታደርጋላችሁ። እዚህ ጋር እመጣና 3 ኮት አደረኩ ማለት ምን ታደርጋለች? ኮሜንት ነው መልቲፕል ላይን ኮሜንት ይባላል። ይሄ ማለት አሁን ከዚህ ጀምሬ እዚህ በደብል ኮት ውስጥ ያለው ፕሮግራም በሙሉ የኔ የዶክመንቴ አባል ነው ግን የኮዴ አባል አይሆንም። ምን ማለት ነው? ኮምፓይለሩን ወይም ኢንተርፕሬተሩን ከዚህ ጀምረህ ይሄ ኮድ እስኪያልቅ ድረስ ያለውን ኮድ ዝለለው እንደማለት ነው። ስለዚህ እንጀምር። አሁን ምን ልበል ዳታ ብዬ ምን ሰጠሁት 1 then data 2 ብዬ ምን ልስጠው አሁን ደግሞ even with quote 1 plus 3 ሁልጊዜም በኮት የተቀመጠ ነገር በሙሉ ምንድነው ራሱ ነው ፕሪንት የሚደረገው ወይም ራሱ ነው ዲስፕሌይ የሚሆነው። so print 1 print data ብሎ ማን ነው ፕሪንት ያደርግልኝ? እሺ እሱን almost ያው ኤክስፔክተር ነው then print data ሰብረን ላድርገው ረንሽን where is my program? okay maybe ሼሉ ልዝጋውና እንደማልፈው ሴቭ አድርግልኝ አልጠይቀኝም። እስቲ ሞጁል yes save look ዋና ስንት ናቸው? 1 plus 3 ይሄ ማለትና ግን ይሄ ይለያያል። ዳታ 3 ብዬ ምን ሰጠው
1 plus 3 አልኩት ማለት it's different copy then print then here let's go. So data 3 is totally different from the previous two. run module look for ነው የሚሆነው ያኛው በኮቴሽን ስላለ ስትሪንግ ናቸው። ኦኬ ይሄን አንደርስታንድ ካረጋችሁ ወደ ምን እንሂድ። ሌላም ታይፕ አለ ማለት የቡሊያን የሚባለው ወይም ቡል የሚባለው የትሩና ፎልስ ቫልዩ ትሩና ፎልስ የሚሰጡበት ቫልዩ ለምሳሌ እንደገና እንጨምር then light on off በሚል ትሩ ሳይቸው ትሩ ሰጠው። አሁን ትሩ ራሱ ከለሩ ሲቀይሩ አያችሁት ምን ስለሆነ ነው ኪወርድ ስለሆነ ወይም ቫልዩ ስለሆነ የቡሊያን ቫልዩ print then light on off የሚባለውን ቫሪያብል ፕሪንት አድርግልኝ ብለው run module ያው ትሩ ዲስፕሌይ ያደርጋል። አንደኛው ካሉት ዳታ ታይፖች መካከል በፓይተን ምን አለ ማለት ነው የቡሊያን የሚባለው ትሩና ፎልስ ነው። ከታይፕ ከሌሎች ታይፖች መካከል ማለት የእናንተን ዳታ ታይፕ ማወቅ ከፈለጋችሁ ምን ይቻላል ታይፕ የሚል ኪወርድ አለ። ታይፕ ብላችሁ in a python variable literals and constant have their own type አላቸው። so python knows the difference between integer and string ለምሳሌ ቅድም ጀምሬላችሁ ነው ፕላስ ሌላም ሰራለው ብያችሁ ነበር። if you write plus or addition in between the number በቁጥሮች መካከል ጻፋችሁት ማለት ምንድን ነው ነምበር ይሆናል። በስትሪንጎች መሃል ሆነ ግን ኮንካተኔሽን ነው የሚሆነው። እስኪ አንድ ኤግዛምፕል እንይሄ ያውን ሐሳብ ግልጽ ለማድረግ ያክል ይሄ ማለት ማይ ዳታ ብዬ ሰጠው ነው። ለምሳሌ ምን አልኩት ኦኬ ማይ ዳታ test plus python test python ይሄ ቢሆን print ማለት ነው my data ይሄን ብለው run module then run look ምን አደረገው python test የሚለውን ኮንካትኔት አድርጎ ነው ያወጣው። ኮንካትኔት ማለት አንድ ላይ ማድረግ ቱጌዘር እንዲሆኑ ማድረግ ነው። ይሄ የሆነበት ምክንያት ክላስ ሲምቦል በስትሪንጎች መካከል ሲሆን እንደምን ሆነ እንደ ኮንካትኔሽን አንድ ላይ ማድረግ ያ ኦኬ እሺ ይሄን ካልፈለግን ምናልባት ይሄን ማጥፋት እዚህ ጋር ያያችሁት ግን ምንድነው ክላስ እዚህ ጋር ቢትዊን ነምበር ሲሆን እንደምን ሆነ እንደ ሪል አዲሽን ሆነ ማለት አይ ቲንክ ግልጽ ይመስለኛል። እዚህም ኤግዛምፕል ያሳያችኋል ፕላስ የተጠቀሙ ማለት ላይ ነው ዲ ላይ ፕሪንት ያደረገው 5 ነምበር but in the case of ee it will concatenate ሄሎ እና ዜሮ ነው የሰጠው ፕሪንት አድርግ ብሎ ማን እናደረገ ሄሎ እና ዜሮ እንዴት ስፔስ መጣ እዚህ ጋር በኔ ጊዜ ምን አልነበረም በኔ ጊዜ ስፔስ የለውም አንድ ላይ ነው ያወጣው ታይቷል ስፔስ የለውም ፓይተን ቴስት የሚለው ስፔስ የለውም ይሄ ፐርፐዝሊ ሃንዳውት ላይ አይታችሁ ከሆነ ምን አለው ሄሎ ብሎ እዚህ ጋር ምን አለው ስፔስ አለው ዘን እንደሱ አድርጌ ሞዲፋይ ማድረግ ከፈለኩኝ እኔ ፕሮግራሚንግ ላይ ልምጣና ቴስት የሚለው ላይ ምን ጨምር ያለው ስፔስ ጨምር ያለው ወይ እዚህ ጋር መጨመር ትችላላችሁ ወይ ደግሞ ምን ጨምር በመሃል ስፔስ ቢኖር እዚህ ጋር አውጣችሁ ስፔስ በቃ አውቶቱ ዲስፕሌይ ሲሆን ምን ያደርጋል በመሃል ስፔስ ያለው ይሆናል ማለት እሱ ነው እንጂ በዋናነት ግን ፕላስ ምን ያደርጋል ኮንካትኔሽን ነው የሚሰራው ሁለት ስትሪንጎችን መሃል ላይ ከተገኘ it will work as concatenate እንደማረያ ቱል ነው የሚሆነው then ቼክ ማድረግ ከፈለጋችሁ you can write type ብላችሁ መጻፍ ትችላላችሁ ታይፕ ምን ማለት መሰላችሁ የሆነ ቫሪያብል አለ ከላይ የተቀመጠ ቫሪያብል ምን አይነት ታይፕ እንደያዘ ምን አይነት ዴሲማል ቫልዩ ነው የያዘው ወይስ ኢንቲጀር ነው ወይስ ስትሪንግ ነው የሚለው ማወቅ ከፈለጋችሁ ምን ሚል መጠቀም ትችላላችሁ
ታይፕ የሚል ኪወርድ አለ እንዳትረሱ። ኪወርድ ማለት ሪዘርቭድ ወርድ ነው። ይህንን ነው ይህችን የቅድሟን ኮሜንት እናድርጋት ጋይስ። ኦኬ ሜቢ ልተውሽ አንዱ ዘንድ ምን ተጠየቃችሁ? እንትኑን ንገሩኝ እስቲ ፕሪንት የማን ዳታ ታይፓቸውን ንገረኝ። የማን ታይፕ ንገረኝ? የማይ ዳታ የሚለው ይሄ ተባለ ማለት ምን አደረጋላችሁ? ፕሪንት አድርግልኝ ምኑን ታይፑን። የማንን ታይፕ ነው? የማይ ዳታ ታይፕ ንገረኝ። በዚህ ጊዜ ምን ይሆናል ማለት ነው? ይሄ string ነው ሊያሳያችሁ ይችላል። the other is maybe for ስለዚህ ታይፕ የሚለውን ፓርት ብንቀጥል ለማሳየት ያልኩ ነው። እሺ ኢቭን ሶስቱንም ቼክ እናደርጋለን። የማይ ዳታ other is for እዚህ ጋር ምን ነበር የነበረን? ነምበር የነበረው ዳታ 3 ሌላ ምን ነበረኝ? ቡሊያኑንም ቼክ እናድርገው። ኮፒ then paste ላይት ኦን እና ኦፍ የሚለው የቡሊያን ታይፕ ነበር። ሶስቱን አሁን አላማዬ ዳታቸውን ዲስፕሌይ ማድረግ ሳይሆን እንትናቸውን ነው የዳታ ታይፓቸው እንዲያወጣልኝ ነው። ሰው ረን ሞጁል ብለው then I will see their data type ታይቷል። ምንድነው የመጀመሪያው ስትሪንግ ነው። ክላሱ ቡሊያን ኢንቲጀር ነው። ቡሊያን ነው ዲስፕሌይ ያደርግልኝ ማለት ነው። ይሄ የተጠቀማችሁትን ዳታውን ታይፕ ለማወቅ ነው። ፍሎትም ከሆነ ፍሎትን ዲስፕሌይ ያደርግላችኋል። ኦኬ ሶ ይሄ ከሆነ እንደዚህ ሲሆን you have to give much attention how you mix integer with floating point with string. Look, when you perform an operation, which one operand is an integer and the other operand is floating point, the result goes to floating point. ያ ማለት ምን መሰላችሁ? ሁለት ነምበሮችን ብትደምሩ በማንኛውም በፖዚቲቭ በፍሎቲንግ ፖይንት እና በኢንቲጀር በሆነ ያ ማለት ፍራክሽን ነጥብ ያለው ቫልዩ እና ነጥብ የሌለው ቫልዩ ብትደምሩ ሪዛልቱ የሚሆነው በነጥብ ነው የሚሆነው። ሶ ይሄ ማለት ኢንቲጀር is converted to the floating point before the operation ያው ወደ ፍሎቲንግ ይቀየራል። ምናልባት ይሄን ነገር በኤግዛምፕል ባሳያችሁ ምን ይሁን እዚህ ላይ ቴስት ዳታ የሚል then ላይ I assign 10 point ወይም ኦኬ ሌላ ሲምፕል ቫሪያብሎች x the x is assigned 5 then y is assigned like 10.6 or 40.6 so x plus y ባረገው x plus y ባረገው ቴስት ዳታን ፕሪንት አድርግልኝ ብለው ቴስት ዳታን ፕሪንት አድርግልኝ ብለው የቴስት ዳታ ቫልዩ የሁለቱ ድምር ቢሆን የማንማ የኢንቲጀር ኤክስ እና ፍሎቲንግ ዳታ ታይፕ ያለው ዋይ ቢሆን ወደ ማን ካስት ይደረጋል? ወደ ፍሎቲንግ ነው የሚሄደው ነው ማለት አጭሩ ሐሳብ። ዘንድሮ ያደረኩት ተቻል 45.6 ይቀየራል ማለት ይሄ እንግዲህ ከምን ጋር ነው? ከሚክስ ሲደረግ ነው። ተጨማሪ ያለው ያው ታይፕ ማተርስ አንደኛ ነገር ታይፕ ማተር ያደርጋል ማለት አሁን አጋጣሚ የሰራም የማንና የማን ድምር ነው የስትሪንግ እና ሶሪ የፍሎት እና የኢንቲጀር ድምር ነው። what about if you add string እና ነምበርን መደመር ግን አይቻልም። look for example እዚህ ጋር here is ee ላይ I add with the concatenation of hello and there ሰጠው both of them are a string so it accepts but if you give ee ላይ string ያዘው ee ከማን ጋር ብትደምሩ ያ ማለት ሄሎ ዜሮ የሚለውን ከአንድ ጋር ብትደምሩት አይቻልም። because what ታይፕ ኢረር አለ። ስትሪንግ እና ምን መደመር አይቻልም፣ ኢንቲጀር መደመር አይቻልም። ይሄ እንግዲህ የሚሰሩትን ታይፕ
ማወቅ አለባችሁ በሚል ነው። ታይፕ ኮንቨርዥን አለ። ከአንደኛው ታይፕ ወደ አንደኛው ታይፕ ኮንቨርዥን ወይም ካስቲንግ ይባላል ብዙ ጊዜ። when you put integer and float point in expression the integer is implicitly converted to float ቅድም እንዳየነው ወደ ምን ተቀየረ? ወደ ፍሎት ተቀየረ። so you can control this with what? with built-in function ወደ built-in function መጠቀም ትችላላችሁ። ምናምን ኢንቲጀር እና ፍሎት ነው የሚለው። ይሄንን ማለት ያ ማለት ማስገደድ ትችላላችሁ ማለት ነው። ምን አድርጋችሁ ወደ ፕሮግራም ላይ ቴስት ዳታ የሚለው ቅድም ወደ ምን ነበር የተቀየረው? ወደ ስትሪንግ ወደ ፍሎት ተቀይሮ ነበር። አሁን ሌላ ታይፕ ቼክ የሚባል ቫሪያብል ፈጥሬ በዚህ ቫሪያብል ላይ አሳይን ማድረግ የፈለጉት ጋር ወደ ምን የተቀየረ ነው? ወደ ኢንቲጀር የተቀየረ። ማን ነው እሱ ወደ ኢንቲጀር የሚቀየረው? ቴስት ዳታ 45.6 የነበረውን 46 ብቻ እንዲልኝ 45 እንዲልኝ ምን ጨመርኩበት? ታይፕ ካስቲንግ ጨመርኩበት። ይሄ ማለት ምን ያደርገዋል? ያን ቫልዩ ወደ ምን ይቀይሯል? ወደ ፈልጋችሁ ፍሎት ከፈለጋችሁ ፍሎት፣ ኢንቲጀር ከፈለጋችሁ ኢንቲጀር ኮንቨርት እንዲያደርገው ዘን ታይፕ ቼኪንግ የሚለው ላይ አሳይን ያደረኩትን ቫልዩ ኢቭን ታይፑን ቼክ ማድረግ እችላለሁ። ሰው ምን ልበል? አሁን ምንድን ነው ያደረኩት? ቴስት ዳታ የሚባለው ላይ የተቀመጠውን ቫልዩ ፕሪንት ታይፕ ቼክ አንድ ታይፕ ቼክን ፕሪንት ላደርግ ነው። ሁለተኛ እንደገና የታይፕ ቼክን ደግሞ ዳት ታይፕ ቼክ ላደርግ ዳት ታይፕ ቼክ ፕሪንት ምን ጨምርበታለሁ እዚህ ጋር ታይፕ ብዬ ብጨምርበት አሁን ዳታውንም ይነግረኛል፣ ምኑንም ይነግረኛል፣ ታይፑንም ይነግረኛል። ቶረል ላድርገው። ሎክ ቅድም 46 ሰሪ የሚባለው አሳይንስ አደረገው ወደ ምን ቀይሬዋለሁ? ወደ ኢንቲጀር ስለቀየርኩት 45 ብቻ ሆነ። ዘን ምን አለ? ኢንት ብቻ ሆነ ማለት ነው። ወይም ዴታ ታይፑ ወደ ኢንት ተቀይሯል። ወደ ፈልጋችሁት መቀየር ትችላላችሁ። በዋናነት ሀሳቡ ግን ምን ማድረግ እንደሚቻለው ታይፕ ኮንቨርት ማድረግ እንደሚቻለው ስትሪንግ ኮንቨርዥንም አለ። የሆነ ቁጥር ስጧችሁ ታይቷል እዚህ ጋር ኤስ ቫልዩ ላይ 1 2 3 ፈጥራለሁ። ታይፑን ቼክ ታደርጉ ምን ሆነ? ስትሪንግ ነው ታይፕ። ኦኬ ይሄን ስትሪንግ ወደ ምን ልቀይር? ወደ ኢንቲጀር መቀየር ይችላል። ምን አድርጌ ኢንት ጨመርኩበትና ኤስ ቫልዩ ቀይሬ ወደ ምን ቀየርኩት? ወደ ኢንቲጀር መቀየር። ኦኬ ይሄን ነገር ሜቢ ረን አድርገን አበጅናል። ለመጻፍ ከሚያቆየኝ ኮፒ አድርገው ሰው ፕሪንት ነው ማለት ነው። ፕሪንት የማን ታይፕ አሳየኝ? የኤስ ቫል ዘን እንደገና ተመልከቱ። ስትሪንግ ቫል ነው አይደል? ኢንቲጀር ቫልዩ አይ ቫል የሚባል ቫሪያብል ፈጥሬ ይሄን ቫሪያብል ላይ ምን ላድርገው? ስሰጠው ኢንት ማን ወደ ኢንት የሚቀይረው? ኤስ ቫል የሚባለው ወደ ኢንቲጀር ዘን ፕሪንት ባደረገው ወይም ፕሪንት ኤስ አይ ቫል ብሎ ወደ ምን ቀይሮታል? ወደ ኢንቲጀር ቀይሮታል ማለት ነው። ኦኬ ኤስ ቫል ሳይሆን ፕሪንት መሆን ያለበት እዚህ ጋር አይ ቫል ረን ሞድ ሉክ ወደ ምን ነበር ስትሪንግ የነበረው ወደ ምን ቀይረው? ወደ ኢንቲጀር ቀይሮታል። ይሄ እንግዲህ ከምን ጋር የተያያዘ ነው? ከታይፕ ኮንቨርዥን ጋር ነው። ኦልሞስት የዚህኛው ሌክቸር ሀሳብ ነው፣ ግን አንድ ሀሳብ ይቀርኛል። ኒሞኒክ ቫልዩ ማለት የእናንተ የምትሰጡት የቫሪያብል ኔም በተቻለ መጠን ለሜሞሪያችሁን ሰፖርት የሚያደርግ ለማስታወስ ቀላል የሆነ ፐርፐስ ድሪቭን የሆነ ለምሳሌ አንላይክ ዩዚንግ ላይክ ኤክስ ቫሪያብል ኔማችሁ ኤክስ ዋይ ምናምን ኤ1 ከምትሉት በተግባሩ ላይ የተያያዘ ላይክ ሃውርስ ሬት ደን ቶታል ፔ ይሄ ኒሞኒክ ቫሪያብል ይባላል። ወይም ቫሪያብል ኔም ይሄን ሉክ ይሄ ቫሪያብል ነው፣ ይሄን ቫሪያብል ነው፣ ይሄን ቫሪያብል ነው። ራሱን ደግሞ እንደገና በኤ እና ቢ ተሰሩ በትልቅ ይሄኛው ራሱን እንደገና ስራው እያንዳንዱ ኤንድ ወደ ሃውር ቢን ወደ ሬት ሲን ወደ ፔክ የሚሰራው which one is ኒሞኒክ የያዘው ማለት ነው። ሚኒንግ ያለው እንደማለት ነው። so which is advised you to use a mnemonic value meaning ያለው ቢሆን ኤክስ ዋይ ከምትሉ አድቫይዘብል ነው። ኦልሞስት
የዚህ የዚህ ሌክቸር አይ ቲንክ የፈተንኩም የዘገየውም አይመስለኝም።